የምታበራዋ ልዕልት ከረጅም ጊዜ በፊት በክፉ አስማት ምክንያት በጠና የታመመ ንጉሥ ሲኖር ነበር። ሊያድነው የሚችለውም አንድ ነገር ብቻ ነበር። ከዛም ልዑሉ እንዴት ነው የሚድነው በማለት ይጠይቃል። ዶክተሩም ይህ በጣም ጠንካራ አስማት ነው፣ እናም ለዚህ አስማት አንድ መድኃኒት ብቻ አለ፣ ነገር ግን ለማግኘት በጣም ከባድ ነው ይለዋል። ልዑሉም እስቲ ንገረኝ ዶክተር፣ እሱን ለማግኘት እስከ ዓለም መጨረሻም ድረስ ቢሆን ይሄዳለሁ ይለዋል። ቀጥሎም ከጥንቸል ጉድጓድ ውስጥ የሸክላ አፈር እንፈልጋለን፣ ጉድጓዱ ግን ቢያንስ 10 ዓመት የቆየ መሆን አለበት፣ እናም አፈሩን በ3 ቀናት ውስጥ እንፈልገዋለን ይለዋል። ከዛም ልዑሉ ጉድጓዱንስ አገኛለሁ፣ እሺ ግን ዕድሜው ስንት እንደሆነ እንዴት አውቃለሁ ይለዋል። ዶክተሩም መስዋዕትነትን መክፈል አለብህ ይለዋል። ልዑሉም የጥንቸሏን ጉድጓድ ለማግኘት ወደ ጫካው ሄደ። በፍጥነትና በኃይል ጋለበ፣ ነገር ግን አንድም ጥንቸል አልታየውም። በድንገት አንድ ጥንቸል ሲያልፍ ተመለከተ። ልዑሉ ጥንቸሉን በእይታው ለማቆየት ከፈረሱ ዘሎ በመውረድ ከኋላው ተከትሎት ሮጠ። ከጥንቸሉም ጀርባ ሮጦ ወደ አንድ የክፉ ግዙፍ ሰው የሆነ ዋሻ ውስጥ ገባ። ግዙፉም ልዑሉን አየው። ከዛም አሁን እንዴት እዚህ ልዑል ሊገባ ቻለ? ወደ ዋሻዬ እወስድሃለሁ አለው። ልዑሉ ከጥንቸል ጉድጓድ አፈር ያስፈልገኛል፣ እባክህ ያንን እንዳገኝ እርዳኝ። የአባቴ ሕይወት በሱ ላይ የተመሰረተ ነው። ተመልሼ እመጣለሁ፣ እናም የፈለግከውን ልትቀጣኝ ትችላለህ አለው። ለአሁኑ ግን እባክህ ጥንቸሉ እንዳያመልጠኝ ላሳደው ይለዋል። ግዙፉም ስታየኝ ሞኝ ይመስልሃለሁ? የትም አትሄድም በማለት ያስፈራረዋል። እሱም ያዘውና አንድ ትልቅ ሳጥን ውስጥ አስገብቶት ቆለፈበት። ለ2 ቀንና ለ2 ሌሊት ልዑሉ በሳጥን ውስጥ ቆየ። ለመውጣት የተቻለውን ሁሉ ቢሞክርም አልቻለም። ስለ ውድ አባቱ በመጨነቅም ታመመ። በሁለተኛው ምሽት ሳጥኑ በድንገት ተከፈተ። ልዑሉ እንግዳ በሆነ ብርሃን ተመታና አንዲት ልጃገረድ አየ። በዓለም ውስጥ እጅግ በጣም ውብና የምታበራ እመቤትን ተመለከተ። እናም ተደነቀ። እሷም በሌላ ቀን የተከተልከው ጥንቸል እኔ ነኝ፣ ግዙፉ አስማቱን አርጎብኝ ስለነበረ ቀን ቀን ጥንቸል እሆናለሁ፣ እናም በሌሊት እውነተኛ ሰውነቴን መልሼ አገኛለሁ አለችው። ከዛም ፍጠን፣ አሁን ግዙፉ ወጥቷል፣ ከመመለሱ በፊት ሩጥ እና ይህችን ከ10 ዓመት የጥንቸል ጉድጓድ የተገኘች አፈር ለአባትህ ውሰድ፣ እናም አሁኑኑ ሂድ አለችው። እሱም በጣም አመሰግናለሁ ልዕልት፣ አንቺንስ እንዴት ልረዳሽ እችላለሁ አላት። ልዕልቷም አሁን ከዚያ አምልጥ፣ ከዚያም አባትህ ደህና ከሆነ ውጣና ዓለምን ዙር፣ ያኔ እኔን ለመርዳት መንገድ ታገኛለህ በማለት ትነግረዋለች። ልዑሉም እንደተነገረው አደረገ። ወደ ቤተ መንግሥቱም ገብቶ የአባቱን ሕይወት አዳነ እና ከዚያ ልዕልቷን እንደተናገረችው በዓለም ዙሪያ ለመዞር ወሰነ። ከዛም አባት ሆይ አሁን ደህና ስለሆንክ መፈጸም ያለብኝ የተስፋ ቃል አለ። ንጉሡ ተረድቻለሁ ልጄ፣ ልዕልቷ ሕይወቴን እንዳዳነችው አውቃለሁ። እሷን ለመርዳት የሚያስፈልግህን ሁሉ እንድታደርግ እፈቅድልሃለሁ። ወደ ዓለም መዞር አለብኝ፣ ነገር ግን እንደ ልዑል ሆኜ አላደርገውም፣ እንደ ተራ ወጣት ሆኜ አደርገዋለሁ። እናም ምን አይነት ሙያ መማር እንደምችል በዛው የማየው ይመስለኛል አለ። አባቱም በዚህ ተደሰተና በጣም ጥሩ መልካም ነው ልጄ፣ እናም ግን በቶሎ ተመለስ ይለዋል። ስለዚህ ልዑሉ እንደ ተራ ወጣት ቤተ መንግሥቱን ለቆ ወጣ፣ ሩቅም ተጓዘ። አንድ ቀን ማታ በእንግዳ ማረፊያ ውስጥ አንድ ዓሣ አጥማጅ አገኘ። ሰውየውም አንተ ወጣት ከዚህ በፊት አይቼ አላቅም፣ እዚያ አዲስ ነህ ይለዋል። እሱም አዎ ለመማር አንዳንድ ንግድ እየፈለግኩ ነው አለው። ሰውየውም ታዲያ ለምን እኔ ጋር አትመጣም? እንደ አንተ ካሉ ጠንካራ እጆች እርዳታ ያስፈልገኝ ነበረ። ዓሣ አጥማጅስ መሆን ትፈልጋለህ ይለዋል። ልዑሉም አዎ በደስታ በማለት መለሰ። ስለዚህ ልዑሉ ከዓሣ አጥማጁ ጋር ሄዶ የዓሣ ማጥመድን ንግድ ተማረ። ልዑሉም በጣም ጠንክሮ ስለሰራ ዓሣ አጥማጁ ተደሰተ። ልዑሉ የሚሄድበት ጊዜ ስለደረሰ ዓሣ አጥማጁ መረብ ሰጠው። ይህ መረብ ከጠንቋይ የተሰጠኝ ነው፣ እናም በዓለም ላይ የትኛውም ጠንካራ የሚባል ዓሣ ሊሰብረው የሚችል አይደለም፣ እናም ይህንን ከአንተ ጋር ውሰደው አለው። ሲርበው ዓሣ ያጠምዳል፣ ገንዘብ ሲያስፈልገውም ዓሣ ይሸጥ ነበረ።
እናም መንገድ መጓዙን ቀጠለ። በመጨረሻም አዲስ ቤተ መንግሥት ጋር ደረሰ። ቤተ መንግሥቱ በሌሊት በሺህ ደማቅ መብራቶች የሚያበራ ነበረ። ስለዚህ ጉዳይም አንድ መንገደኛን ጠየቀ። ልጄ ሆይ እዚህ እኔ አዲስ ነኝ፣ እባክህ ንገረኝ፣ ቤተ መንግሥቱ ለምን እንደዚህ አጌጠ? ዛሬ ማታ ልዩ ፕሮግራም አለ እንዴ? በማለት ጠየቀ። መንገደኛውም ቤተ መንግሥቱ ሁሌ በምሽቱ እንደዚህ ያጌጠ ነው። ንጉሡ እንደ ኩሩ አባት የልዕልታችንን ውበት ያከብራል። ንጉሡም ከሴት ልጁ በላይ ሌላ የምታበራ ሴት ካለች እንዲነግሩት ሁሉንም ሰው ይሞግታል። እናም ከልዕልታችን የበለጠ ቆንጆ ሴት ልጅ ዜና ይዞ የመጣ ማንም የለም አለው። ልዑሉም ግን ለምን ይሄ ሁሉ ነገር በውበት ላይ ብቻ ሆነ አለው። መንገደኛዋም የአባት ኩራት ብቻ ነው፣ ልዕልታችንም ሁሉንም አይነት ስፖርቶችና ጥበባትን በደንብ ታውቃለች። ነገር ግን አባቷ ይህን በዓል እንዲያቆም አንድ ሰው ከሷ የበለጠ የምታበራ ሴት እንዲያገኝ በድብቅ ትመኛለች። እንደዚህ ማድረግ ለሷ በጣም አሳፋሪ ሆኖ አግኝተዋለች በማለት መለሰች። ልዑሉም ምናልባት ልዕልቷን መርዳት እችላለሁ አለ። ስለዚህም ልዑሉ ወደ ንጉሡ አደባባይ ሄደና ክቡርነቶ፣ እንደ ፀሐይ ራሷ የሚያበራ ልጃገረድ አውቃለሁ። ንጉሡም አንተ ተራ ዓሣ አጥማጅ እንደ ፀሐይ የምታበራ ልጃገረድ ታውቃለህ? አለው። ልዑሉም አዎ በማለት መለሰ። ቀጥሎም ንጉሡ ደህና፣ አንድ ሳምንት እሰጥሃለሁ፣ እዚህ ወደ ፍርድ ቤት ይዘህ አምጣት አለው። ልዑሉም ግርማዊነቶ፣ አንዲት ሴት ውበቷን እንድታረጋግጥ ብቻ አልስማማም። ለልዕልት ጥቅም ሲባል ወደዚህ ካመጣሃት በኋላ እንደ ተከበረ የንጉሣዊ እንግዳ እንደምትቀበላት ቃል ገባልኝ አለው። ንጉሡም ቃሌን እሰጥሃለሁ፣ ነገር ግን ልብ በል፣ እሷን ወደዚህ ካላመጣህ ትቀጣለህ አለው። ልዑሉም እስማማለሁ በማለት በመንግሥቱ ወደሚገኘው ጫካ ተመልሶ ወደ ግዙፉ ዋሻ መንገዱን አቀና። ነገር ግን የቻለውን ያክል ቢሞክር ወደ ዋሻው መግቢያ ለማግኘት አልቻለም። ምክንያቱም በዙሪያው በጎርፍ ተጥለቅልቆ ነበረ። እናም እሱም ማለፍ የማይቻል ነበረ። ከዚያም ልዑሉ የሆነ ጥሪ ሲሰማ ወደ ውሃ ውስጥ ዘልቆ ለመግባት ወሰነ። ሴትዮዋም ልዑል ሆይ ቆይ አለችው። ልዑሉም ማን ነው እርሶ አለ። እሷም እኔ የልዕልቷ እናት ነኝ፣ እሷ የነገረችኝ ልዑል እንደሆንኩ አውቃለሁ አለችው። ልዑሉም በዓሣ አጥማጆች ልብስ ውስጥ ሆኜ እንዴት አወቅሽኝ አላት። እሷም መልሳ ፈገግታ ያላቸው አይኖች እንዳሉ ነግራኛለች አለች። እሱም አሁን የት ነች ሲል ጠየቀ። ሴትዮዋም ከለቀቀችው በኋላ ግዙፉ በእሷ ላይ በጣም ስለተናደደ አንተን ባሰረበት ሳጥን ውስጥ ቆልፎባታል አለችው። ጥንቸል ስትሆን ከዋሻው መውጣት አትችልም፣ ምክንያቱም በዙሪያው እንዲህ ያለ ጎርፍ አድርጎባታል። ስለዚህ በሳጥን ውስጥ መቆየት አለባት። ውሃውም በውስጡ ባለው በትልቅ አረመኔ ዓሣ ይጠበቃል። ጥንቸል ሆና ከሰራችው ጉድጓድ ወደ ዋሻው እንዴት እንደምገባ አውቃለሁ፣ ነገር ግን በተመሳሳይ መንገድ መውጣት አንችልም ትለዋለች። ልዑሉም አይጨነቁ፣ ወደ ዋሻው ብቻ ይግቡና ከእርሷ ጋር በተመሳሳይ ሳጥን ውስጥ ተኙ። ሳጥኑ ከእንጨት የተሰራ ስለሆነ ይንሳፈፋል። እኔም ጠንካራ ዋናተኛ ነኝ፣ ላወጣችሁ እችላለሁ አላት። ሴትዮዋም እሺ ግን ዓሣውስ አለችው። ልዑሉም አታስቢ፣ በምንም ዓሣ ሊሰበር የማይችል መረብ አለኝ፣ ስለዚያ አትጨነቂ፣ አሁን ወደ ልዕልቷ ሂጂ አላት። እናም አሮጊቷ በጉድጓድ ውስጥ ወደ ዋሻ ውስጥ ገብታ ከልዕልቷ ጋር ወደ እንጨት ሳጥን ውስጥ ገባች። ልዑሉ ውሃው ላይ መረቡን ወረወረና እናም ዓሣው በውስጡ ተያዘ። ልዑሉ ወደ ዋሻ ውስጥ ዋኘና ሳጥኑን አወጣው። ብዙም ሳይቆዩ ከጫካው ወጡ። ልዕልቷም ልዑል ሆይ አዳንከኝ፣ አመሰግናለሁ አለችው። ቀጥሎም ልዑሉ አንድ ልጠይቅሽ የሚገባኝ ውለታ አለ አላት። እሷም እሺ በማለት መለሰች። እናም ልዑሉ ስለ ንጉሡና ስለ ሴት ልጁ ሁሉንም ነገር ለልዕልቷና ለእናቷ ነገራቸው። እዚያ እንደወስዳችሁ በጭራሽ አልጠይቅም ነበር፣ ነገር ግን ልዕልቷ ራሷ በንጉሡ በውበቷ መኩራራት እየተሰላቸች እንደሆነ ሰምቻለሁና ሰቆቋዋ ለአንዴና ለመጨረሻ ጊዜ እንዲያበቃ የበለጠ የሚያምር ሰው ወደ መንግሥቱ እንዲመጣ ይመኛል አላት። ልዕልቷም እረዳሃለሁ፣ እናም በእርግጥም
አብሬ እሄዳለሁ። ንጉሡ በዓላትን በሌሊት ማክበሩ ለእኔ ጥሩ ነው፣ ምክንያቱም ያኔ እኔ ራሴን እሆናለሁ አለችው። ልዑሉም በመጨነቅ በአንቺ ላይ ያሉት ግዙፍ አስማት እንዴት ለዘላለም ሊሰበር ይችላል አላት። እሷም በወርቅ አቧራ ውስጥ ብሄድ ሊሰበር ይችላል አለችው። ስለዚህ ወደ ቤተ መንግሥቱ አብረው መጓዝ ይጀምራሉ። ነገር ግን ልክ ቤተ መንግሥቱ ሲደርሱ ልዑሉ እንግዳ የሆነ ጥያቄ አቀረበ። ከእንጨት የተሠራ ሳጥን አግኝቶ ልዕልቷን ወደ ውስጥ እንድትገባ ጠየቃት። ከዚያም ሳጥኑ ወደ ቤተ መንግሥቱ ወሰደው። ንጉሡም ከልጄ የበለጠ ቆንጆ ናት ያልካት ቆንጆ የታለች ሲል ተቆጣ። ልዑሉም ክቡርነቱ እሷ በሳጥን ውስጥ ነች አለ። በዙሪያ ያሉትም ሰዎች ሳቁና ይህማ ቀልድ ነው፣ የምታብረቀርቅ ልዕልት በሳጥን ውስጥ አለች አሉ። ንጉሡም ይህን ነገር የሚያስገርም ሆኖ አላገኘሁትም አለ። ልዑሉም መልሶ ክቡርነቱ ትንሽ ጊዜ ብቻ ስጡኝ፣ በእስር ቤት ውስጥ የወርቁ አቧራ ሊያድነኝ ይችላል። የፈለግከውን ሁሉ ልትቀጣኝ እንደምትችል አረጋግጥልሃለሁ። ነገር ግን ለጥቂት ደቂቃዎች ብቻ ታገሱኝ አለ። ንጉሡ በጣም ጥሩ፣ የወርቁ አቧራ አምጡለት አለ። ልዑሉም አቧራው እንደ ወርቅ ጭጋግ እንዲነሳ ለመንፋት ወደ ትቦዎች ውስጥ መቀመጥ አለበት አለ። ሰዎቹም ግርማዊነቱ ይህ ሰውዬ ጊዜያችንን እያባከነ ነው አሉ። ቀጥሎም ንጉሡ ይህን ካደረገ ደግሞ ይከፍላል፣ አሁኑ እሱ የሚናገረውን እንመነው። ስለዚህ የወርቁ አቧራ በትቦ ውስጥ ተሞልቶ 100 ጠባቂዎች ወደ ውስጥ እንዲነፉ ይቆማሉ። ከዛም የአቧራው ወርቃማው ጭጋግ ተነሳ። የወርቁ አቧራ ክፍሉን በሚሞላበት ጊዜ የልዕልቷ እናት ሳጥኑን ከፈተችውና ልዕልቷ ተነሳች። ከወርቃማው ጭጋግም ወጣች። አስማቷም በመጨረሻ ተሰበረ። መላው ቤተ መንግሥትም በታላቅ ውበቷ ተገረመ። ንጉሡም ተሸንፎ ልዕልት ሆይ አንቺ በእውነት በዓለም ላይ በጣም የምታበሪ ሴት ነሽ። የንጉሡም ልጅ አየህ አባቴ፣ አሁን እባካችሁ ስለ ውበቴ ለሁሉም ሰው ማውራትን አቁሙ። ይህ የዕለት ተዕለት አሳፋሪ ድርጊት ነው። እኔ ከውበቴ በላይ አስፈላጊ ነኝ አለች። ንጉሡም ይቅርታ ጠየቃት። ልዑሉንም እንዴት ይህንን ሁሉ ልታደርግ ቻልክ ሲለው ልዑሉ ስለ ራሱና ስለ ልዕልቷ ሁሉንም ነገር ለንጉሡ ነገረው። ንጉሡም ወደ ልዕልቷ መንግሥት እንዲመለሱ አመቻቸላቸው። ከዚያም ተጋብተው ለዘላለም በደስታ መኖር ጀመሩ። ግዙፉም ዳግመኛ አላስቸገራቸውም ነበር። ነገር ግን እነሱም ዳግመኛ ወደ ዋሻው ላለመሄድ ይወሰናሉ። እናም ንጉሡ ውበት ብቻ ለሁሉም ነገር መልስ እንዳልሆነ ተማረ።